በማስከተል ደግሞ የሁለተኛውን ጥናታዊ ጽሑፍ በግሎባል ክርስቲያኒቲ the global Southern African churches in Kairos moment በሚል ዶክተር ሳሙኤል ዮናስ ወደዚህ በመምጣት ያቀርቡልናል። ወደዚህ ከመምጣቱ በፊት ጥቂት ስለ ዶክተር ሳሙኤል ልበላችሁና ዶክተር ሳሙኤል currently is an associate professor of theology and global South Fitchner chair for Christian outreach director እንደዚሁም ደግሞ በተለያዩ የቴዎሎጂ ኮሌጆች ላይ በተለያዩ ታይትሎች ላይ ለምሳሌ እንደነ ግሎባል ክርስቲያኒቲ ስክሪፕቸር and its interpretation ክርስቲያን ቮኬሽን and Christianity and the media በሚል ዙሪያ በተለያዩ ኮሌጆች በዓለም አቀፍ ኮሌጆች በቴዎሎጂ ኮሌጆች ትምህርትን ይሰጣል። ከረንትሊ በኮንኮርዲያ በማስተማር ላይ በፉል ታይም በማስተማር ላይ የሚገኝ ነው። የተለያዩ መጽሐፎችንም ጽፏል። ስለሱ በጣም ከተናገርኩ በጣም ጊዜም ላይ በቃኝ ስለሚችል ነው። ብዙ ነው ባዮግራፊው። በጣም ትልቅ ሰው ነው። በጣም የምናከብረው እግዚአብሔር ይባርክ እያልኩኝ በታላቅ አክብሮትና ፍቅር ወደ መድረክ ጋብዙልኝ። እሺ እንደምን አላችሁ? ድምጻችሁ በደንብ አይሰማም። እንደምን አላችሁ? ስሙ የተባረከ ይሁን። ዛሬ በመካከላችሁ በዚህ ሁኔታ በመገኘቴ በጣም ደስተኛ ነኝ። የምናገረው ከዓለም አቀፍ እይታ አንጻር ነው። እግዚአብሔር ለኛ ያዘጋጀው የክሮኖስ ሞመንት ከዓለም አቀፋዊ አንጻር ስናየው ምን ይመስላል የሚለው ነው። አሁን የምናገርበት ርዕስ ብዙ አሁን ተነጋግረናል እና እግዚአብሔር ምን አይነት ጊዜዎችን ይሰጣል፣ እነዛን ጊዜዎች ደግሞ እንዴት ብንጠቀምበት ይሻላል የሚለው በጥሩ ሁኔታ እያዳመጥን ቆይተናል። ደግሞ አሁንም እንደሰማነው ዶክተር ምህረት በጥሩ ሁኔታ እንዳቀረበልን እና በዘመናት ውስጥ እግዚአብሔር ጊዜያትን ይሰጣል እና እነዛን ጊዜያት መጠቀም እነዛን ጊዜያት ደግሞ ማስተዋል አንድ ነገር ነው። አለማስተዋልም ደግሞ ራሱን የቻለ ኮንሲኩዌንስ እንዳለው ደግሞ እናያለን። እና እኔ ደግሞ አሁን መለስ አድርጌ ልወስዳችሁ የምፈልገው አሁን ከሀገር ውስጥ ላወጣችሁ ነው። የተሰጠኝም ርዕስ አሁን እዚህ ሀገር ውስጥ ላሉት ሌሎች ርዕሶች ነው የተሰጡት። ለእኔ ደግሞ ከዓለም አቀፍ አንጻር ነው የተሰጠኝ ርዕስ። ከዚህ የተነሳ እኔ ደግሞ ማቀርብላችሁ ለኢትዮጵያ አብያተ ክርስቲያናት በዓለም አቀፍ ደረጃ እግዚአብሔር የሰጠን ክሮኖስ ታይም ወይም ካይሮስ ሞመንት ምንድን ነው የሚለው ነው። ይሄ ክሮኖስ እና ካይሮስ አሁን የማነሳው ቀጥሎ የማነሳው ጉዳይ ሆናል እና እግዚአብሔር የሰጠን ይሄ ካይሮስ ሞመንት ምንድን ነው፣ ምን አይነት ጊዜ ደግሞ እግዚአብሔር ሰጥቶናል የሚለውን ነገር ማንሳት ፈልጋለሁ። እና እነዚህ ሁለት ወቅቶች አሉ። ይሄ የመጀመሪያው ክሮኖስ የምንለው ቀደም ተነስቷል እና አሁን ጠዋት እንነሳለን፣ ማታ ደግሞ እንተኛለን፣ ምሳ ሰዓት አለ፣ ቁርስ ሰዓት አለና እንዲሁ በተለምዶ የምንኖራቸው አካሄዶች አሉ። ይሁንና ግን ይሄ ካይሮስ የምንለው እግዚአብሔር የተለየ ጊዜ ለሰዎች ሲሰጥ የሚለው ነገር ነው እና የተለየ ወቅት የተለየ ጊዜ እግዚአብሔር ለሰዎች ይሰጣል። እና ያንን ጊዜስ ደግሞ እንዴት ልናውቅ እንችላለን? ወይም ደግሞ እግዚአብሔር የሰጠንን ጊዜ በምን ልንለይ እንችላለን? አንደኛው እሱ ነው። ሁለተኛ ነገር ደግሞ ከለየናቸው እንዴት አድርገን እነዛ ነገሮች ላይ ተግባራዊ የሆነ እርምጃ መውሰድ እንችላለን የሚለውን ነገር ማየት ጥሩ ነው። አንድ ነገር እኔ በጣም የሚያስደንቀኝ ነገር አለ እና የዓለም አቀፍ ቤተክርስቲያንን ስንመለከት ወይም ደግሞ አሁን ይሄ ከዓለም አቀፍ አንጻር አሁን ስለምናገርበት ወደዛ ልወስዳችሁ ነው። አንድ የሚያስደንቀኝ ነገር ምንድን ነው? እና እኔ አስታውሳለሁ እነዚህ ሚሽነሪዎች ወደ ሀገራችን ወንጌልን ይዞ የመጡ ታሪካቸው እጅግ ብዙ ነው እና ትልልቅ ግዙፍ ድርጅቶች ይመስሉኝ ነበረ ዝም ብዬ ሳስብ። እና የፕሮቴስታንት እምነትን ወደዚህ ያመጡ እነዚህ የተለያዩ የጀርመን፣ የስዊድን፣ የኖርዌይ እና የአሜሪካ ድርጅቶች እና ግን እድል አግኝቼ እነዚህን ድርጅቶች የሄድኩ እነዛን ሰዎች ማየት በጀመርኩ ጊዜ አንድ ነገር አስደነቀኝ። እና እነዚህ ድርጅቶች በጣም ግዙፍ ሆነው ሳይሆን እና ደግሞ ከዚህ ሆነ እንደምናስባቸው እንደ ትልልቅ ድርጅቶችና የሚያስደንቁ ሰዎች ወይም ደግሞ በተፈጥሮም ስናያቸው እነዚህ አገልጋዮች የሚያስደንቁና የተለዩ ሰዎች ሆኖ ሳይሆን እይታቸው ዓለም አቀፋዊ ነበር። እግዚአብሔር ለዓለም ለተቀመጡበት አንድ መንደር ሳይሆን ለዓለም እንዴት አድርጎ እንዳዘጋጃቸው ስለገባቸው ያ ለነሱ የተሰጣቸው የካይሮስ ጊዜያቸውን በደንብ አድርጎ ስለተረዱት ለዓለም አቀፍ ወንጌል
ራሳቸውን አዘጋጁ። ራሳቸውን ብቻ ማዘጋጀት ሳይሆን ቤተክርስቲያንንም ደግሞ ለዛ ያስተማሩ ለዛ ያዘጋጁ ነበር። ከዚህ የተነሳ አሁንም ደግሞ እግዚአብሔር ለኛ ለኢትዮጵያ ቤተክርስቲያን እንደውም ደግሞ ለአፍሪካ ቤተክርስቲያን የሰጠን የካይሮስ ጊዜ ምንድነው ብዬ አንዱ ሳስብ ኋላ ላይ የማነሳው ጊዜ ነው ይሄ ነው። ግን ይሁንና ግን ይሄ የዓለም አቀፍ ወንጌልን አስመልክቶ ነው። ይሁንና ግን እንደ ኢትዮጵያ ቤተክርስቲያን በአብዛኛው እይታችንን ከተመለከታችሁ እዛው ሰፈር ውስጥ ያለ ነው፣ እዛውኛው አካባቢ ያለ ነው። መሪዎቻችን በአብዛኛው የሚተጉበት ወይም ደግሞ ነገሮቻቸውን የያዘ አጀንዳችንን የያዘ ነገር ምንድነው ቢባል እዛውኛ አካባቢ ያለ ጉዳይ ነው። ነገር ግን ወንጌል የዓለም አቀፍ ወንጌል ነው እና ለደቀ መዛሙርቱም ኢየሱስ ክርስቶስ የሰጠው ተልእኮ የነበረው ምንድነው? በእርግጥ ከኢየሩሳሌም ጀምሩ፣ ከዛ ወደ ሰማርያ ሄዱ፣ ከዛ በኋላ ምን አድርጉ? ወደ ዓለም ሁሉ የሚል ያ የግሬት ኮሚሽን የምንለው ታላቁ ተልእኮ ነው። ያ ታላቁ ተልእኮ ለሁላችንም ለኢትዮጵያ ቤተክርስቲያንም የተሰጠ ነው። ይሁንና ግን ያንን ተልእኮ እየፈጸምን ነው ወይ የሚለው አንድ ነገር ነው እና ይሄን የካይሮስ ጊዜን መረዳት ለኛ ለኢትዮጵያ ቤተክርስቲያናት የሚያገል የእግዚአብሔርን ጊዜ መለየትና ማወቅ ለኛ ለኢትዮጵያ ቤተክርስቲያን የሚጠቅመን ለምንድን ነው ብላችሁ ካያችሁ አንዱ ትልቁ ነገር በራሳችን ነገር ተውጠን እዚህ መንደር ውስጥ እንዳንቀር ይሁንና ግን ከእግዚአብሔር ጋር መራመድ እንድንችል እግዚአብሔር ሲራመድ አብረን መራመድ እግዚአብሔር የሚያስበውን ለቤተክርስቲያናችን የሚያየውን እይታ ደግሞ ያንን ነገር ማየት እንድንችል የእግዚአብሔር እይታው የእግዚአብሔር ንግግሩ የቤተክርስቲያን ንግግር እንዲሆን እግዚአብሔር ለሀገራችን ያሰበው በቤተክርስቲያናችን ደግሞ መፈጸም እንዲችል እኛም ደግሞ እንደግለሰብ እንዳገልጋዮች እይታችን ከራሳችን ነው ካጠገባችን ካለው ነገር ወጥቶ ዓለም አቀፋዊ ይሄ ትልቅ የሆነ ነገር እግዚአብሔር በእኛ ውስጥ መስራት የፈለገውን ነገር ማድረግ እንድንችል እንዲረዳን እግዚአብሔር ከወቅቶች መካከል ወቅት አለው ከጊዜዎች መካከል ደግሞ እግዚአብሔር የራሱ የሆነ ጊዜዎች አሉት በዚህ ውስጥ ግን ሁለት ነገሮች ላይ ትኩረት ማድረግ ፈልጋለሁ አሁን በብሉይ ኪዳን አንድ ሁለት ምሳሌዎችን ብቻ ሰጥቼ እንደገናም ደግሞ በአዲስ ኪዳን አንድ ሁለት ምሳሌዎችን ሰጥቼ ወደ ራሳችን መለሳለሁ እና ይሄንን ምሳሌ ሲሰጥ ሁለት ነገሮችን ትኩረት አድርጌ መናገር ፈልጋለሁ እግዚአብሔር ጊዜን ሲሰጥ ይሄ ካይሮስ የምንለው የእግዚአብሔር ጊዜ ሲሆን የሚሆኑ ሁለት ነገሮች አሉ አንደኛው እግዚአብሔር የራሱን ሐሳብ በራሱ ጊዜ ወደ ቤተክርስቲያን ወይም ደግሞ ወደ አገልጋዮች ሲያመጣ ሁሉ ጊዜ የእግዚአብሔር ሐሳብ እንደ ሰው ሐሳብ አይሆንም የተለየ ነገር ይሆናል ከዚህ የተነሳ ያንን የእግዚአብሔርን ሐሳብ ይዞ የሚወጡ ሰዎች ሁሉ ጊዜ they will be at odd ለየት ያሉ ሰዎች ይሆናሉ ሰው የሚያስበውን ስለማያስቡ ሰው የሚያየውን ስለማያዩ ነገር ግን እግዚአብሔር ያሰበውን ነገር ስለሚያስቡ ወይም ደግሞ እግዚአብሔር የሚያየውን ነገር ስለሚያዩ ለየት ያሉ ሰዎች ይሆናሉ አንደኛው ነገር እሱ ነው ሁለተኛው ነገር ደግሞ ሁሉ ጊዜ እግዚአብሔር ለዚህ ነገር ያሳሰባቸው ሰዎች የእግዚአብሔርን ጊዜ የተረዱ ሰዎች አብረው የሚረዱት አንዱ ነገር ምንድነው ብላችሁ ካያችሁ የእግዚአብሔርን እርምጃ መራመድ የእግዚአብሔርን ሐሳብ መተግበር በራሱ የሚያስከፍለው ዋጋ አለው ቄስ ጉዲና ሲያነሱ የደቀ መዝሙርነት ዋጋ the cost of discipleship እና በኋላ ማነሳዋለሁ የእግዚአብሔርን እርምጃ መራመድ የእግዚአብሔርን ሐሳብ ለመተግበር መነሳት በራሱ የሚያስከፍለው ራሱን የቻለ ዋጋ አለው የተወሰኑ መጽሐፍ ቅዱሳዊ ምሳሌም ልስጣችሁ ነው በኖህ እንጀምር እግዚአብሔር በኖህ ዘመን አንድ ትልቅ ሐሳብ ይዞ መጣ በወቅቱ እግዚአብሔር በሰው ዘር ሰዎች በሚያደርጉት ብዙ ደስተኛ ያልሆነበት ጊዜ ነበር ከዚህ የተነሳ ኖህን ተጠቅሞ አንድ የራሱን ማዳን አንድን መልካም ነገር ሊያወጣ ስለፈለገ ኖህን ሐሳብ ሰጠው ያ ነው እንግዲህ የኖህ የካይሮስ ሞመንት ነገር ግን ኖህን ሆናችሁ እስኪ ራሳችሁ አስቡት ያንን የእግዚአብሔርን ሐሳብ ወደ ተግባር ለማምጣት ማድረግ የነበረበት ነገር ምንድነው ያንን መርከብ መስራት ነው ይህ ሰው ግን ያንን መርከብ ሲሰራ
የተባበረው ማን ተባበረው ብላችሁ ስትመለከቱ ወይም ደግሞ በአካባቢው የነበሩ ሰዎች እይታቸው ምን ነበር ብላችሁ ብትመለከቱ ምናልባት የሚስቁበት ይመስለኛል። መርከብ በምድረ በዳ በማይሆን ቦታ ላይ ምን ያደርጋል? ምን ሊያደርግ ነው? አሁን ይሄ ሰውዬ የኖህ ተግባራትን ስትመለከቱ በአጠቃላይ ከቦታ ውጪ የሆነ ይመስላል። ያስደንቃችኋል። የመጽሐፍ ቅዱስን ታሪካች አንድ ሁለት እያላችሁ ቀስ እያላችሁ ተመልከቱ። እኔ በማስተምርበት ትምህርት ቤት ውስጥ አንዱ የማደርገው የቤተ ክርስቲያንን ታሪክ ማስተማር ነው። የቤተ ክርስቲያንን ታሪክ ሳስተምር አንድ በጣም የሚያስደንቀኝ ነገር አለ። ልክ እንደ መጽሐፍ ቅዱስ ላይ እንደምታያቸው ሰዎች እንዲሁም ደግሞ በቤተ ክርስቲያን ታሪክ ውስጥ ይሄ የእግዚአብሔርን የካይሮስ ጊዜ ተረድተው ትልቅ ነገር እግዚአብሔር በሕይወታቸው የሰራ ትልቅ ለውጥን ያመጡ ሰዎችን ስትመለከቱ የእግዚአብሔርን ሐሳብ ተረድተው መራመድ ሲጀምሩ ሰዎች ሁሉ ግራ ይገባቸዋል። ምክንያቱም አረማመዳቸው ግራ ነው። አረማመዳቸው ደግሞ ግራ የሚሆንበት ምክንያት ሐሳባቸው የእግዚአብሔር ነው፣ የሰው አይደለም። ህልማቸው የእግዚአብሔር ነው፣ የሰው አይደለም። ከዚህ የተነሳ ልክ እንደ ኖህ መርከብ በዛ በምድረ በዳ ውስጥ በማይሆን ቦታ ላይ መርከብ ይሰራ እንደነበረ እንደዛ አይነት ሰዎች ይሆናሉ። እንደ ቀላል ነገር እንደው መለስ ብላችሁ የቄስ ጉዲናንም ታሪክ ስትመረምሩ እዚሁ ሀገራችን ስለሆኑ ማለት ነው ሌሎችን እንደው በቤተ ክርስቲያን ውስጥ ያሉትን ሰዎች ትልቅ ነገር እግዚአብሔር በሕይወታቸው ሰራ ወይም ደግሞ በከለ ያደረገ ብላችሁ ስትመለከቱ መለስ ብላችሁ ስትመለከቱ አንድ የሚገባችሁ ነገር አለ። እነዚህ ሰዎች በወቅቱ ብቸኞች ነበሩ። ለዚህ ነው በብቸኝነት ስማቸውን የምንጠራው። ብቻቸውን የእግዚአብሔርን ህልም የተሸከሙ የእግዚአብሔርን ሐሳብ የያዙ ሰዎች የእግዚአብሔርን የካይሮስ ሞመንት የገባቸው ሰዎች። እንደገናም ደግሞ ሌላ ሰው እስኪ እንደ ምሳሌ ልጥቀስላችሁ። አሁን የአብርሃምን ታሪክ ደግሞ አስቡ። እነዚህን ሁለት ሰዎች ከብሉይ ኪዳን አነሳው እንጂ ብዙ የብሉይ ኪዳን ሰዎችን እያነሳችሁ የነ ሙሴን የነ ዳዊትን እንዲሁ እያነሳችሁ በተመሳሳይ መንገድ ማየት ትችላላችሁ። እነዛ ሁሉ የእግዚአብሔርን አሰራር ያሳያቸዋል። በአብርሃም ዘመንም ደግሞ ስትመለከቱ የሆነው ነገር ምንድን ነው? አብርሃምን እግዚአብሔር ሲጠራ በአንተ አሕዛብ ይባረካሉ ሲለው ውጣና ወደ ማሳየ ምድር ሂድ ሲባል አብርሃም ሚስቱንና ሎሌውንና ሌሎችን እኮ ይዞ ሲወጣ አብሮ በዙሪያ የነበሩ ሰዎች እኮ አብርሃምን ሲመለከቱ እንደ ጅል ሊያዩት ይችላሉ። ከኔ ጋር ናቸው አይደል? ለአብርሃም እንጂ የእግዚአብሔርን ጊዜ ማወቅ ለሌሎቹ አልተሰጣቸውምና። አያችሁ፣ የእግዚአብሔርን የካይሮስ ሞመንት የእግዚአብሔርን ነገር የተረዱ መሪዎች፣ የእግዚአብሔርን አሰራር ያወቁ ሰዎች፣ የእግዚአብሔርን አካሄድ ለይተው የገባቸው ሰዎች አካሄዳቸው ለብዙ ሰው አይገባም። ደግሞ ከዚህ ጋር አንድ ነገር አያይዤ ልንገራችሁ። በጣም የሚገርማችሁ ብዙ ሰዎች የእግዚአብሔርን ነገር እንደው ሐሳቡ ራሱ እግዚአብሔር ወደ ልባቸው ሲመጣ ከእግዚአብሔር ጋር የሚደራደሩት ወይም ደግሞ ይሄ ግጭት ውስጥ የሚገቡበት ትልቁ ምክንያታቸው እንደሆነ ታውቃላችሁ? ምን አድርጌ ለሰው ላስረዳ? ምክንያቱም እግዚአብሔር ብዙ ጊዜ በሰው ሕይወት ውስጥ ለውጥ ሊያመጣ ሲፈልግ፣ በመሪዎች ትልቅ ነገር ሊሰራ ሲፈልግ፣ በታናናሾችም በሌሎችም ትልቅ ነገር መስራት ሲፈልግ የሚያመጣቸው ሐሳቦች ሰው የሚገዛቸው ሐሳቦች አይደሉም። ምክንያቱም የእግዚአብሔር ሐሳብ እንደ ሰው አይደለም። ከኔ ጋር ናቸው አይደለም? የሰው ሐሳብ ከእግዚአብሔር የተለየ ስለሆነ ማለት ነው። በአዲስ ኪዳንም ደግሞ ካያችሁ ተመሳሳይ ነገር ነው። የካይሮስ ጊዜዎች የኢየሱስ ክርስቶስ ወደዚህ ምድር መምጣትን ተመልከቱ። ሰዎች የኢየሱስ ክርስቶስ አካሄድ ለምንድን ነው ግራ የገባቸው? የሚያስተምራቸው ትምህርቶች መልካም ናቸው። ሰውን ነው እየፈወሰ ያለው፣ ሰውን ነው እያዳነ ያለው። ነገር ግን ለሰዎች ኢየሱስ ክርስቶስን መቀበል በራሱ ለምን ከበዳቸው? እያዳናቸው፣ እየለወጣቸው፣ ሙታንን እያስነሳ ያንን ሁሉ ታምራትን እያዩ መልካሙን ትምህርት እየተማሩ መልካሙን መንገድ እያሳያቸው የከበዳቸው ነገር ምንድን ነው? ምክንያቱም ያ የእግዚአብሔር ሐሳብ ትልቅ ሐሳብ ይዞ የመጣበትን አካሄድ ትመለከታላችሁ። የእግዚአብሔር መንግስት አሰራሯም ደግሞ እንደዛ ነው። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ እየተሰበከ የካይሮስ ታይም በአዲስ ኪዳን ውስጥ የጀመረበት አካሄድ ማለት ነው። እንዲሁም ደግሞ በአዲስ ኪዳን ውስጥ ከኢየሱስ ክርስቶስ በኋላ
የደቀ መዛሙርቱን ሕይወትም ስትመለከቱ ተመሳሳይ ነገር ትመለከታላችሁ። የቤተ ክርስቲያን አጀማመር የቤተ ክርስቲያን አካሄድን ስትመለከቱ ማን ነው በወቅቱ ከነ ጳውሎስ ጋር የተስማማ? ማን ነው በወቅቱ ከነ ጴጥሮስ ጋራ ከነዛ ሐዋርያት ጋራ አንድ ላይ የእግዚአብሔርን ሐሳብ ይዘው የተሸከመ? እነዚህ ሰዎች የእግዚአብሔርን ሐሳብ ይዘው ተራመዱ። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰዓት ግን የእግዚአብሔር ወቅት ግን የእግዚአብሔር ይሄ የካይሮስ ሞመንት የምንለው ለነዚህ ደቀ መዛሙርቱ ራሱ እስኪገባቸው ጊዜ ወስዶ ነበረ። እና የሐዋርያት ሥራ ላይ ስትመጡ እነዚህ ሰዎች የእግዚአብሔርን ወቅት ለመረዳት ሲጨንቃቸው ትመለከታላችሁ። የሐዋርያት ሥራ ምዕራፍ 1 ላይ ሄዳችሁ ስትመለከቱ ብዙ ነገር ከኢየሱስ ክርስቶስ ጋር እነዚያ ደቀ መዛሙርቶች 3 ዓመት ተኩል ከወሰዱ በኋላ ካስተማራቸው በኋላ ያም ነገር ብቻ ደግሞ አይደለም፣ ከሞተ ከሙታንም ከተነሳ በኋላ 40 ቀን ወስዶ ስለ እግዚአብሔር መንግስት የሰማያዊውን ነገር ካሳያቸው በኋላ እነዚህ ሰዎች አሁንም ነገሮቻቸው ምን ነበር ብትሉ አሁንም በምድራዊው ነገር አሁንም በራሳቸው አጀንዳ የተጠመዱ አይነት ሰዎች ነበሩ። የእግዚአብሔር ጊዜ አልገባቸው። ይሄ መለኮታዊው የእግዚአብሔር ጥሪ አልገባቸው። ኢየሱስ ክርስቶስ ለምን አይነት የካይሮስ ሞመንት እያዘጋጃቸው እንደሆነ የእግዚአብሔር ትልቁ ሐሳብ አልገባቸውም። ስለዚህ ነው ተማሪዎችን እናንተ የምታስተምሩ ከሆነ አስተምራችሁ ምናልባት ያንን በኋላ እናደርግ ይሆናል እና ምን ገባችሁ ወይም ደግሞ ምን ጥያቄ ያላችሁ ትላላችሁ አይደለም እንዴ? ኢየሱስ ክርስቶስም እንደዚህ ነው ያደረገውና ይሄ ስለ ሰማያዊ ትልልቅ ነገሮች ካሳያቸው በኋላ እስኪ ጥያቄ ያላችሁ ሲባል እጃቸውን አጥተው አሁንም ወደ ትንሹ ሳጥናቸው ገቡ። the little bags የእስራኤልን መንግስት መቼ ትመለሳለህ? ይሄ የሰፈሩን ነገር አነሱ። አያችሁ የእግዚአብሔርን ይሄ የካይሮስ ሞመንት ያልገባው ሰው መንደሬ ነው። መንደሬ የሚባለው ስድብ ነው አይደለም እንዴ ነገሩ? ምናልባት ትክክለኛ ቋንቋ ላይ ሊሆን ይችላል ወይም ደግሞ ተገቢም ሊሆን ይችላል አላውቅም። አሁን እና የስድቡን መልኩ ስተውትና እንደው ማለት የፈለኩትን ነገር ወሰዱ እና ስለ መንደሩ ብቻ የሚያስብ አገልጋይ የእግዚአብሔር ነገር ያልገባው ነው። የእግዚአብሔር ወቅት ያልገባው የእግዚአብሔር ጥሪ ያልመጣለት ሰው ነው። ይሄ የካይሮስ ሞመንት ሁሉ ጊዜ ስትመለከቱት ሐሳቡ እጅግ ሰፊ ነው። ሀገርን የሚዳስስ አጀንዳ ነው። ዓለምን ይሄ ግሎባል የሆነ ነገር ነው። ምክንያቱም የእግዚአብሔር ነገር ወደኔ መጣ ካለ አንድ ሰው የእግዚአብሔርን ነገር በአንድ ትንሽ ነገር ውስጥ ሊያስቀምጥ አይቻልም። መጽሐፍ ቅዱስም ያንን ነገር አያሳየንም። ታሪክም ደግሞ ያንን ነገር አያሳየንም። አንድ ሰው የእግዚአብሔርን ነገር ተረድቻለሁ የእግዚአብሔር ሐሳብ ወደኔ መጣ ካለ ያ ነገር እርግጠኛ ሆናችሁ የምትመለከቱት ነገር ምንድነው? እግዚአብሔር ለዓለም ሁሉ ሰውን ይጠራል። ከኔ ጋር ናችሁ አይደለም? የእግዚአብሔር ወቅቱ ሁሉ ነገር ሲያመጣ እግዚአብሔር ለዓለም ሁሉ ነው። ይሄ የካይሮስ ነገሮች ሁሉ ወደ ዓለም የሚያመጡ ነገሮች እንጂ ይሄ በአንድ መንደር ውስጥ የሚያስቀምጡ ነገሮች አይደሉም። ስለዚህ ነው በኢየሩሳሌም ቆዩ ተባሉ። አሁንም እንዳልገባቸው ሲያውቁ የእግዚአብሔር መንፈስ ካልመጣ በስተቀር የእግዚአብሔር መንፈስ መጥቶ እነዚህን ሰዎች ካልለወጣቸው የካይሮስ ነገር እንደማይገባቸው ሲያውቅ ኢየሱስ ክርስቶስ ጥያቄያቸውን ትቶ ሌላ ነገር አለ። እንግዲህ የእናንተ ጉዳይ በኢየሩሳሌም ይፈታል። ያም ማለት ምንድነው? የእግዚአብሔር መንፈስ ወደ እናንተ በመጣ ጊዜ አለ። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ጸሎታችን ያ ሊሆን ይችላል ወገኖች። አንዳንድ ጊዜ መንፈሳዊውን ነገር ስናወራ ስንነጋገር የአእምሮ ነገር ብቻ ካደረግን ያ ነገር ጥሩ አይመጣም። እናም በዚህ ውስጥ ማለት የምፈልገው ነገር ምንድነው? ከአዲስ ኪዳን ጊዜ ጀምሮ እስከ ዛሬ ድረስ ለሰዎች የካይሮስ ሞመንትን የሚያመጣ የእግዚአብሔር መንፈስ ብቻ ነው። ከኔ ጋር ናቸው አይደለም? አንዳንድ ጊዜ ስታስቡ በቤተ ክርስቲያን ውስጥ ህልም ብላችሁ ስታስቡ የእግዚአብሔርን ነገር ብላችሁ ስታስቡ ነገርን አታወሳስቡ። የአእምሮ ጉዳይም አይደለም። የእግዚአብሔር መንፈስ በህይወታችን የሚያመጣው ነገር ነው። ይሄ ህልም የሚባለው ራእይ የሚባለው የእግዚአብሔር መንፈስ ወደ ህይወታችን የሚያመጣው ነገር ነው። ያ ነገር ደግሞ ብቻ አይደለም። የእግዚአብሔር መንፈስ ወደ ህይወታችን ሲመጣ የሚያደርገው ትልቁ ነገር የእግዚአብሔርን የካይሮስ ሞመንት ለኛ የመግለጥ ነገር ብቻ ደግሞ ሳይሆን አቅሙንም ይሰጠናል። አቅሙንም ደግሞ ይዞ ይመጣል። ከኛ አይሆንም። ከኔ የምንለው ነገር የለንም።
እና የምናወጣው የምንሰብከው የምናስተምረው አካይዳችን ሁሉ ከርሱ ይሆናል። ከርሱ ሲሆን ደግሞ ምን ይሆናል ማለት ነው? ዓለምን ትንንሾች ሆነን ዓለምን የምንደበላልቅ አይነት ሰዎች እንሆናለን። ክብር ለእግዚአብሔር ይሁን። የእግዚአብሔርን እርምጃ የምንራመድ፣ የእግዚአብሔርን ሐሳብ የምናስብ፣ የእግዚአብሔርን ራእይ ለሰዎች የምናሳይ ስንሆን የእግዚአብሔር መንፈስ ደግሞ በቤቱ መስራት ይጀምራል። ከዚሁ ጋር ደግሞ አያይዤ አንድ ነገር ልበላችሁ። ምናልባት እኮ አንዳንድ ጊዜ አሁን ስለዚህ ጉዳይ ስናወራ እንደው ስለ ቤተ ክርስቲያናችን ስናስብ፣ ስለ አገልግሎታችን ስናስብ ብዙ ልባችንን የሚያደክሙ ነገሮች ወደ ውስጣችን ሊመጡ ይችላሉ። እና በጥሩ ሁኔታ አሁን ጠንከር ያለ ስብከት ሰምተን ነው ደግሞ የጀመርነው ዛሬ። ምናልባት መለስ ብለን ያለንበትን ስናይ ልባችንንም ደግሞ ሊያስደነግጥ ይችላል። ነገር ግን አንድ ነገር ልንገራችሁ፣ የእግዚአብሔር መንፈስ አሁንም በስራው ላይ ነው። ክብር ለስሙ ይሁን። የእግዚአብሔር መንፈስ አሁንም በስራው ላይ ነው። በሉ እስኪ የምናያቸው አሁን መሪዎቻችን ጋር ወይም ደግሞ ነገሮቻችን ስናይ ብዙ ነገሮች ተስፋ እንዳስቆረጠን ቢሰማንም የእግዚአብሔር ቤት ማንነቱ አሁንም የማን ነው? ቤቱ የማን ነው? አንዴ ድገሙልኝ እስኪ። እና አንድ ጊዜ አንድ መጽሐፍ አነብ ነበርና የዛ መጽሐፍ ላይ ያነበብኩት የጆን ፖል 16 የካቶሊኩ ጳጳስ እና የእሳቸው ታሪክ ነው። ያ ስለሚያስገርመኝ አንዳንድ ቦታ አነሳዋለሁ እና ስለ ጸሎት ህይወታቸው ያነሳሉ። ያ ጸሎታቸው ለእኔ ትልቅ ትምህርት ሰጠኝና ስለ ጸሎታቸው ልክ መናገር ሲጀምሩ በጣም ጓጉቼ ማንበብ ጀመርኩ። እንደው ያ የካቶሊክ ጳጳስ ሁሉ የምድር ቤተ ክርስቲያን የሚመሩ ሰው ጸሎታቸው ምን ይሁን ብዬ በጣም ጓጉቼ ማየት ፈለኩ። ስመለከተው በጣም ገረመኝ እና ሌሊት ነበር ያነበው። በጣም አሳቀኝ፣ ግን ትልቅ ደግሞ ትምህርት ሰጠኝ። እኚህ ጳጳስ ቀኑን ሙሉ ከደከሙ ከሰሩ በኋላ ማታ ማታ አንድ ጸሎት አለኝ አሉ። ምንድነው ጸሎታቸው? እና እግዚአብሔር ሆይ ይላሉ፣ ቤቱ ያንተ ነው፣ እኔም ደክሞኛል፣ ደህና አደር። ይሄው ነው ጸሎታቸው። በወቅቱ እንዲሁ ሳነበው በጣም አሳቀኝ። ጳጳስ ነው አልኩኝ። አንድ አረፍተ ነገር እንዴት ይሆናል? ግን ደግሞ አንድ ትልቅ ሚስጥር ገባኝ። እኚህ ሰው በጣም አንድ ነገር ገብቷቸዋል። ቀኑ ሙሉ ምንም ሲደክሙ ቢውሉ ቤቱ የማን ነው? የእግዚአብሔር ነው። የራሳቸው ድካም አይደለም ነው። እግዚአብሔር በሌለበት ቤቱን የሚሰራ ቤተሰሪ ምን ይሆናል? በከንቱ ይደክማል ነው። እግዚአብሔር በሌለበት ከተማን የሚጠብቅም በከንቱ ይደክማል። እና ወገኖቼ እግዚአብሔር ከቤቱ ጋር አለ። ስሙ የተባረከ ይሁን። እና ስለ ካይሮስ ሞመንት ስናወራ እና እግዚአብሔር ጊዜ ሰጥቶናል ብለን ስንናገር እይታችሁ ወዴት እንደሆነ ልጠቁማችሁ ብዬ ነው። ወደ እግዚአብሔር ይሁን። እና ይሄ ሁሉ ስንነጋገር ወደ ራሳችሁ ድካም ብቻ ይሁን። የእግዚአብሔር መንፈስ አሁንም በስራው ላይ ነው። ደቀ መዛሙርቱ እይታቸውን የቀየረው ይሄ ዓለም አቀፋዊ ወደ ሆነው ወደ ካይሮስ ነገር የለወጠው ምንድነው ብትሉ የእግዚአብሔር መንፈስ ነው። ኢየሩሳሌም ላይ የሐዋርያት ሥራ ምዕራፍ 2 በእግዚአብሔር መንፈስ ተሞሉ። በቃ ታሪክ ተለወጠ፣ እይታቸው ተለወጠ። ከዛ በኋላ እነዛ ሰዎች 3 ዓመት ተኩል የማይለያዩ ሁልጊዜ የሚፎካከሩ እና ምንድነው ወንጌላት ላይ እኮ ስትመለከቱ አንድ ጥያቄ ሁልጊዜ በልባቸው ይመላለሳል። ምንድነው? እርስ በርሳቸው የተያዩ እኮ ከኛ ማን ይበልጣል? ጥያቄያቸው ሁሉ የሚያስቅ ነው። የልጅ አይነት ጥያቄ ነው። ከሐዋርያት ሥራ ምዕራፍ 2 በኋላ የሚተያዩበትም ጊዜ የላቸውም። አሁን ገባቸው። ከኔ ጋር ናቸው አይደለም ወገኖቼ? ይግባችሁ። አሜን በሉ እስኪ። አንዳንዴም እንደ ሰባኪ ያረጋናል። አያችሁ፣ አስተማሪ ብቻ አይደለም። እውነት ነው እላችኋለሁ። እንደ ኢትዮጵያ ቤተክርስቲያን መሪዎች፣ አገልጋዮች አንድ በረከት ልባርካችሁ። የእግዚአብሔር መንፈስ ሕይወታችሁን ይምላ። አገልግሎታችሁ ሁሉ የምታዩበት እይታ ሁሉ የእግዚአብሔር መንፈስ ወደ ልባችሁ የሚያመጣው ይሁን። እግዚአብሔር አምላክ ሕይወታችንን ይለውጠው፣ እይታችንን ይቀይረው። እነዚህ ሰዎች የሐዋርያት ሥራ ምዕራፍ 2 ላይ ሕይወታቸው ተለወጠ። አመለካከታቸው ሁሉ
ይሄ ክሮኖስ ከሆነ ወይም ደግሞ ይሄ እዚሁ ትንሽ በሆነ ማን ይበልጣል ምን ማይመስል ነገር ላይ ከመነጋገር አሁን ዓለም አቀፋዊ ወደሆነ ትልቅ ወደሆነ ከሰፈር ወደ ዓለም ወጡ። ክብር ለእግዚአብሔር ይሁን። የእግዚአብሔር መንፈስ የሚያደርገው ትልቁ ስራ ያ ነው። ስለዚህ ወገኖቼ አሁን እየተነጋገርን ያለነው ነገር ምንድነው? ለዛሬ ክርስቲያኖች የካይሮስ ሞመንትን መረዳት የሚያስፈልገው ለዚህስ መነጋገር የሚያስፈልገን ለምንድን ነው? ምክንያቱም ወቅቱን እንድንዋጅ እግዚአብሔር ጠርቶናል። እግዚአብሔር ይህንን የመሰለ ጊዜ ሰጥቶናል። ቤተክርስቲያናችንን ለትልቅ ዓላማ እግዚአብሔር ጠርቷል። ቤተክርስቲያንን ደግሞ ብቻ ሳይሆን ማንን ጠርቷል? እያንዳንዳችንን እግዚአብሔር ለትልቅ ዓላማ ጠርቷል። ስለዚህ እያንዳንዳችንን ለዚህ ዓላማ ከጠራ የእግዚአብሔርን ጊዜ ማወቅ የእግዚአብሔርን ጥሪ መረዳት ሁላችንንም ደግሞ የእግዚአብሔር ነገር ላይ ትኩረታችንን እንድናደርግ ያደርጋል። ስለዚህ ካነሳን አንድ ሁለት ምሳሌ ደግሞ ላንሳላችሁ። ይህን የእግዚአብሔርን ጊዜ የተረዱ ሰዎች እና ምናልባት አሁን ስንነጋገር የቄስ ጉዲናን ሌጋሲ አንዱ እያነሳን እየተነጋገርን ለምንድነው እነዚህ ሰዎች የካይሮስ ነገር እንደው ሐሳቡ የመጣላቸው ብላችሁ ልታስቡ ትችላላችሁ። እና ወደዚህ ሳልመጣ ነው እዛው ባለውበት ነው ይሄ ርዕስ የደረሰኝና እኔም ራሴ ያስብ ነበር ለምንድነው ከቄስ ጉዲና ጋራ የካይሮስ ሞመንት የምንለውን ነገር ያገናኘው ብለን ልናስብ እንችላለን። ሁለት ነገሮችን ከዚህ ጋር ያይዤ ማንሳት ፈልጋለሁ። አንደኛው ቅድም ያልኳችሁ ነው። ቄስ ጉዲና በወቅቱ ለየት ያደረጋቸው ትልቁ ነገር ምንድነው ብትሉ የእግዚአብሔርን ሐሳብ በወቅቱ የተረዱ ሰው ነበሩ። የእግዚአብሔርን ትልቁ ሐሳብ ከዛ ጋር ደግሞ አያይዤ ምንድነው ያልኳችሁ የእግዚአብሔርን ሐሳብ የተረዱ ሰዎች ሁሉ ጊዜ ከመንደርተኝነት ወጥተው ትልቅ ሐሳብ ይዘው ይወጣሉ። እነዛን ነገሮች በቄስ ጉዲና ታሪካቸው ላይ የሚጽፉት ነገር ላይ ትመለከታላችሁ። በአንድ በኩል ስትመለከቱ እንደው እግዚአብሔር ቢረዳቸው የኛ መሪዎች ብዬ የምመኘውን ነገር ቄስ ጉዲና ውስጥ ያላችሁ ወጥተው በዓለም አቀፍ ደረጃ እነዚህን በዓለም አቀፍ ትልልቅ የተባሉትን ሰዎች የሀገር መሪዎችን ወይም የቤተክርስቲያን መሪዎችን በድፍረት የሚናገሩበትን መንገድ ትመለከታላችሁ። ልክ አይደላችሁም። የተወሰነ ምሳሌ ልስጣችሁ። በወቅቱ ለምሳሌ አንዱ እንደ ምሳሌ አድርጌ የምሰጣችሁ አሁንም ድረስ በውጭ ያሉ አብሬያቸውን ብዙ ሰራለሁና አያቸዋለሁ አካይዳቸውንም ደግሞ እረዳለሁና የሚያደርጉት አንድ ነገር አላቸው። ሁሉ ጊዜ ከብራቸው ጋራ አጀንዳ አላቸው። የውጭ የሚገኙ የረጂ ድርጅቶች ያንን ገንዘብ ይዘው ይመጡና የመካነ ኢየሱስ ቤተክርስቲያን ወይም ደግሞ ሌሎቹ ጋር ይመጡና ይሄን ብር እንሰጣቸዋለን ግን እንዲህ ካደረጋችሁ ይሄ ገንዘብ አለን ነገር ግን ይሄን ካደረጋችሁ ሁሉ ጊዜ እዚህ አይነት አካሄድ ነበራቸው። በአፍሪካ ታሪክ ውስጥ ቻሌንጅ ያደርጋቸዋለሁ። አንዱ ነው የምሰራው የቤተክርስቲያንን ታሪክ ማስተማር ነው ብያቸዋለሁ። የአፍሪካን ቤተክርስቲያን ታሪክ ማስተምራለሁ። የኤዥያን ቤተክርስቲያን የላቲን አሜሪካን ቤተክርስቲያን ታሪክን ባለውበት ዩኒቨርሲቲ ውስጥ አስተምራለሁ። ግን አንድ ነገር ቻሌንጅ ላደርጋችሁ እስከ ዛሬ ድረስ ከቄስ ጉዲናም በፊት ከቄስ ጉዲናም በኋላ አንድ መሪ ጠቁማችሁ አሳዩኝ እንደው ተነስተው እናንተ ገንዘባችሁ ከኛ ጋራ ከኛ ዓላማ ጋራ ካልሆነ ገንዘባችሁን ይዛችሁ ገደል ግቡ እንኳን አላሉም እሳቸው ግን እንደው ሳጋን ነው ማለት ነው። አንዳንዴም ገነን ማድረግ እንደው ሰዎች እንዲረዱ ያደርጋሉ አይደለም እንዴ? ገንዘብ የምትሰጡ ከሆነ ቤተክርስቲያን ለቆመችበት ዓላማ ከሆነ ብቻ ክብር ለስሙ ይሁን። አያችሁ ያን የምናገርበት ትልቁ ምክንያት ምንድነው? ብዙ የአፍሪካ ቤተክርስቲያን ነው መሪዎችንም አውቃለሁ አብሬ ተምሬያለሁ ወይ ደግሞ አስተምሬያቸዋለሁ በየሀገራቸውም እየሄድኩ ያለው የኛንም የቤተክርስቲያን መሪዎችን በየአቅጣጫው የምታዘቡበት ትልቅ ነገር አለ። ያም ነገር ምንድነው? ገንዘቡ ይምጣ እንጂ ምን ይሆን ለሌላው ነገር ግድ የላቸውም። ያ ቤተክርስቲያንን በምን ሊያውክ ይችላል? ይሄ ጉዳይ ከመጣ ለቤተክርስቲያን ምን አይነት ቀውስ ይዞ ይመጣል? ምንም የሚያዩት ነገር የላቸውም። አይናቸው በቤተክርስቲያን በገንዘብ ላይ ተተከሉ የቤተክርስቲያን መሪዎች። እግዚአብሔር ከዛ ያድናችሁ።
እግዚአብሔር ከዛ በእውነት ይፈውሰን እና አንዱ ያ ነው ሌላም ደግሞ አንድ ተጨማሪ ምሳሌ ልስጣችሁ ብዙ ጊዜ አሁን የሥነ መለኮትን የማስተማር የነኛ አስተማሪ ሆናችሁ እዚያ ያለው ቤተክርስቲያን አባቶች አስተማሪዎችም የነበራችሁ እና አንዱ በሥነ መለኮት ትምህርት ውስጥ እስከ ዛሬ ድረስ የምናደርገው አንድ ነገር አለ የምናስተምራቸው መጽሐፎች ወይም ደግሞ የምናስተምረው የሥነ መለኮት ትምህርት በአብዛኛው ከዛውኛ ራሳችን ጎትተን የመጣ ነው ወይም ደግሞ ከአስተማሪዎቻችን የወረስነው የዚህ አይነት ነገር ነው በኢትዮጵያ ቤተክርስቲያን ታሪክ ውስጥ የቄስ ጉዲናን ታሪክ ስትመለከቱ አንዱ የሚገርማችሁ የሚያስደንቃችሁ ነገር ምንድነው ስትሉ ቄስ ጉዲና በኢንተርናሽናል መድረኮች ላይ ቆመው እነዚህን ሰዎች ቻሌንጅ ያደርጋሉ አስተምሮቻችሁ ቤተክርስቲያናችሁን እየገደለ ነው አስተምሮቻችሁ ሆሊስቲክ አይደለም ሁለንተናዊም አይደለም አስተምሮቻችሁ ችግር አለበት ስለዚህ ምን መሆን አለበት ከኛ ከኢትዮጵያውያን መማር አለባችሁ ደስ አይሉም መለስ ብሎ ደግሞ ለኛ ምን ይላሉ ጽሁፎቻቸውስ ማየት ትችላላችሁ እኛ ኢትዮጵያውያን ለአፍሪካ የሚሆን የሥነ መለኮት ትምህርት ማዘጋጀት አለብን መስራት አለብን ለአፍሪካ ለዓለም የሚሆን የሥነ መለኮት ትምህርት ከኛ ነው መፍለቅ ያለበት ከዚሁ ነው መውጣት ያለበት እንጂ እንዲሁ ከውጭ ያለውን እየቀዳችሁ ለራሳቸው ቤተክርስቲያን ያልጠቀመ ነገር ለወገኖቻችሁ ዝም ብላችሁ አታምጡ ያሉ በጽሁፋቸውም በተለያዩ መንገድም ያሳዩ ነበር አያችሁ ወገኖቼ ቄስ ጉዲና አንዱ ትልቅ ያስቀመጡልን ትሩፋት ያ ነው የእግዚአብሔር ጊዜ የገባው ሰው ታዲያ የሚያደርገው የእግዚአብሔር ካይሮስ ሞመንት በርግጥም የገባ ሰው እንደገናም ደግሞ መሪ የሚያደርጋቸው ነገሮች በዚህ ውስጥ በአንድ በኩል ማየት ትችላላችሁ ደግሞ በነገራችን ላይ አሁን ሌላው ይሄ የካይሮስ ሞመንት ብለን ስናነሳ እንዲሁ እኛ ፈጥረን ወይም ደግሞ እነሱም ደግሞ ይሄን ዝግጅት ያዘጋጁ ሰዎች ያነሱት ብቻ ሳይሆን ቄስ ጉዲና ያ ነገር እንደገባቸው የምታውቁት እዚህ ላይ ማየት ይችላልላችሁ እንደገናም ደግሞ እዚህ የምናቀርባቸው ዛሬ ሁላቸውም ነገሮች እነዚህ ጥናታዊ ነገሮች ጽሁፎች ሁሉ በአንድ ላይ ለሁላችሁም ስለሚደርሱ በጥልቀት ያን ጊዜ የሁላችንንም ማንበብ ትችላላችሁ ግን ቄስ ጉዲና now unbelief from historical perspective የሚለው አንዱ ጽሁፋቸው ላይ ስለ ካይሮስ ሲያነሱት ተመለከታላችሁ የእግዚአብሔር ጊዜ የእግዚአብሔር ወቅት ዋጋም ቢያስከፍል የእግዚአብሔርን ወቅት የእግዚአብሔርን ጊዜ አውቆ ከእግዚአብሔር ጋር እርምጃ መውሰድ የሚለውን ነገር ግልጽ አድርጎ እንዳስቀመጡት እዛ ላይ ማየት ይችላልላችሁ ይሄ ጽሁፍ essential writings of ጉዲና ቱምሳ የሚለው ላይ እዛ ላይ ሄዳችሁ ብትመለከቱት በደንብ በዝርዝር ልታገኙ ትችላላችሁ ያ ከሄድ ቀደም እንዳልኳችሁ መጽሐፍ ቅዱስ ውስጥም የቤተ ክርስቲያን ታሪክ ላይም የካይሮስን ጊዜ የእግዚአብሔርን ጊዜ ተረድተው ከእግዚአብሔር ጋር መራመድ ነው የጀመሩ ሰዎች ሁለት ነገር አለባቸው ብያቸዋለሁ አንደኛው ለሌላ ሰው ማስረዳት የማይችሉት ትልቅ የሆነ የእግዚአብሔር ዓላማ የገባቸው ሰዎች ናቸው ሁለተኛው ደግሞ የሚያስከፍለውን ዋጋ ተረድተው ከእግዚአብሔር ጋር የሚራመዱ ሰዎች ናቸው ብያቸዋለሁ ቄስ ጉዲናም ሁለቱንም ነገር በህይወታቸው ማየት ይችላልላችሁ በአንድ በኩል የተረዱት ነገር ለሌላው እንዳልገባው ስለሚያውቁ በጽሁፍም ሊያስረዱ ይሞክራሉ በንግግርም ሊያስረዱ ይሞክራሉ ነገር ግን በአብዛኞቻችን የገባን ደሳቸው ካለፉ በኋላ ነው አሁን ነው ያየን ያለ ነው እንደውም ደግሞ ሳስበው ምናልባት አሁንም ያልገባቸው መሪዎች አሉ ወይም ደግሞ አሁንም ያልገባን ብዙ ሰዎች አለ አሁንም ያልመጣልን ማለት ነው ግን እግዚአብሔር ይርዳን አንዱ እሱ ነው መረዳት ሌሎችም ደግሞ ለማስረዳት ሞክር ወይ ግን ሌሎች የማይረዱን ወይም ደግሞ የማይገባቸው ነገሮች መግባት ሁለተኛው ነገር ደግሞ ፈተናውን ሌሎች ሊራመዱት ያልደፈሩትን እርምጃ መራመድ ምክንያቱም እግዚአብሔር ሊሰራ ሲፈልግ ለውጥ ሊያመጣ ሲፈልግ በቤተ ክርስቲያናችን እኛን በሚያስከፍለን አካይድ ነው የሚያስኬደን ለውጥ በዛ መንገድ ይመጣል አያችሁ የሐዋርያትን ሥራ ደግሞ እንደ ምሳሌ ያነሳውላችሁ አይደለም እንዴ የቄስ ጉዲናንም ታሪክ ከዛ ጋር ያያስኩላችሁ ነው እነዚህ ሰዎች እኮ ሐዋርያት
በወንጌል ዓለምን ደረሱ ወይም ደግሞ ቤተክርስቲያን በእነሱ ዘመን ተስፋፋች ወይም ደግሞ እንደዛ ሆነ ተአምራት ሆኑ ብለን ብዙ ነገር ልናነሳ እንችላለን። እነዚህን ሰዎች ግን የደቀ መዝሙርነት ዋጋ አስከፍሏቸዋል። የቤተክርስቲያን ታሪክ የምታውቁ ሰዎች እነዚህ ሰዎች ህይወታቸው እንኳን እንዴት እንዳለፈ አስቡ። ሲታሰሩ፣ ሲገረፉ፣ አሟሟታቸው ራሱ ነው በህይወት ያሉ ነው በዘይት ሲቀቀሉ፣ ተዘቅዝቀው ሲሰቀሉ ያለፉበትን ያስከፈላቸውን ዋጋ ወገኖች ያስቡ። እንግዲህ ስለ ካይሮስ ሞመንት ዛሬ ጠዋት እየተነጋገርን ያለነው ካይሮስ የእግዚአብሔርን ጊዜ ማወቅ ከእግዚአብሔር ጋር መራመድ ነው ብለናል። እግዚአብሔርም ደግሞ የራሱ ጊዜ አለው በቤተክርስቲያን ላይ ለውጥ ሊያመጣ በዓለም አቀፍ ደረጃ ትልቅ ነገር ሊያመጣ ሲፈልግ በዛ መንገድ ያራምዳል ብለናል። ግን አሁን መልሼ የምነግራችሁ እነዛ አካሄዶች ሁሉ የእግዚአብሔር ጊዜዎች ቢሆኑም ትልቅ ለውጥ ቢያመጡም እኛን ዋጋ የሚያስከፍሉ አካሄዶች ናቸው። ያንንም ነገር ደግሞ ጠንቅቃችሁ ማወቅ አስፈላጊ ነው። ማንም ሊከተለኝ የሚወድ ምን ያደርግ? ገንዘብ ይዞ ይሸከመኝ ዶላር ነው የሚታያቸው ብሎ ቀደም ለማሳይቶን ነበር አይደለም እንዴ? እና ማንም ሊከተለኝ የሚወድ ምን ያደርግ ነው የሚለው? ፎቅ ይታየው፣ ትልልቅ መኪና ይታየው፣ ገንዘብ ምናምን አይደለም። ምን ይታየው? የክርስቶስ መስቀል። እስኪ የክርስቶስ መስቀል በሉ እስኪ አንድ ጊዜ ድገሙት። የክርስቶስ መስቀል ቤተክርስቲያን ልትመሰረትበት የሚገባው በቤተክርስቲያን ውስጥም ደግሞ ትኩረት ሊያገኝ የሚገባው በቤተክርስቲያን ውስጥም ደግሞ ለውጥ ሊያመጣ የሚችለው የካይሮስ ሞመንት የእግዚአብሔር መስቀል ማዕከል ሲይዝ ብቻ ነው። ዋጋ ሲያስከፍለን በደቀ መዛሙርት የክርስቶስን መስቀል ተሸክመን መራመድ ስንችል ነው። ሁለተኛውን ሰው ደግሞ ላንሳላችሁ። ይሄ ሰው የዲትሪች ቦኖፈር ይባላል። ቀደም ደግሞ ሰምታችሁታል ስለዚህ ሰው ታሪክ። ይህም ሰው ስለ ካይሮስ ሞመንት ቆንጆ አድርጎ የጻፈ ሰው፣ የእግዚአብሔር ነገር በወቅቱ ግልጽ ብሎ የታየው ይሄ ጀርመናዊ ዲትሪች ቦኖፈር እንደገናም ደግሞ ዋጋውንም ደግሞ ተረድቶ ሊከፍል የተነሳ ዋጋም የከፈለ ሰው ነው እና በወቅቱ ሂትለር የሚባል ሰው ስለዚህ ሰው ሰምታችኋል። የናዚ ጀርመኒ እና እነዚህን የአይሁዶችን ህይወታቸውን ሲቀጥፍ ከዛም ደግሞ ባለፈ በወቅቱ የነበሩትን እነዚህን አካል ጉዳተኞች ወይም ደግሞ የአእምሮ ህመምተኛ የሚባሉትን ሁሉ የጀርመንን ይሄ ዘር ያበላሻሉ ያላቸውን ሰዎች ሁሉ ከዛ እየለቀመ ህይወታቸውን ሲያጠፋ ቤተክርስቲያን ዝም ያለችበት ወቅት ነበረ። ጸጥ ያለችበት ወይም ደግሞ ሂትለር የሚባለው ሰው ሐሳባዊ አንዳንዶቹ እንደውም አመናፍሰውት ይሄ ሰው የእግዚአብሔር ለኛ ያመጣው ነው ያሉበት ወቅት ነበረ። ነገር ግን ትልቅ የእግዚአብሔር ሐሳብ የገባው ይሄ ሰው ደቀ መዝሙርነት ምን መሆን እንደሆነ የገባው ይሄ ሰው ዋጋ ቢያስከፍሎም ደግሞ ከቄስ ጉዲና ጋር የሚያገናኛቸው ሁለቱም ምንድነው ምን ያህል ዋጋ እንደሚያስከፍል ያወቁ እርምጃ እንደተራመዱ የሚገባችሁ ሁለቱም ተመሳሳይ የሚያደርጋቸው አንድ ነገር አለ። ቦኖፈር አሜሪካ በሚያስተምርበትና የኒውዮርክ በነበረበት ጊዜ ዌስተርን ቴዎሎጂካል ሴሚናሪ ነው እዛ ያስተምር ነበርና በወቅቱ የነበሩት ሰዎች እንደ ሬኖልድ ኔቡር እና ሌሎችም ጓደኞች የነበሩት ሰዎች አትመለሳሉት። እርሱ እግዚአብሔር በወቅቱ በልቡ ያስቀመጠውን ትልቅ ነገር ስለ ካይሮስ ነገር መጽሐፍ ብቻ ሳይሆን ህልሙን ይናገር ነበርና ይሄንን ህልም ይዘው ከገባ ምን ያህል ዋጋ እንደሚያስከፍለው ስላወቁ ምን አሉት? አትመለስ፣ ከተመለስክ ምን ትሆናለህ? ትሞታለህ፣ መጨረሻ ያ ነው አሉት። እመለሳለሁ አለ። እዚህ በአሜሪካን ሀገር ተቀምጦ የደቀ መዝሙርነት ዋጋ መክፈል የለም። ከኔ ጋር ናቸው አይደለም? ደቀ መዝሙርነት ዋጋ መክፈል ካለብኝ ምን ማድረግ አለብኝ? ህዝቤ መካከል መቀመጥ አለብኝ። እግዚአብሔር በልብ ያስቀመጠውን ነገር መተግበር አለብኝ ብሎ ሀገሩ ገባ፣ ዋጋውንም ከፈለ። ነገር ግን ለቤተ ክርስቲያን አይን አበራ። በጣም የሚያስገርማችሁ ነገር በቦኖፈር ጊዜ ብዙ ቴዎሎጂያንስ ነበሩ፣ የቤተ ክርስቲያን መሪዎች ነበሩ። ነገር ግን
ለጀርመናውያን ብቻ ሳይሆን ለዓለም አቀፍ ቤተክርስቲያን ትልቅ ምሳሌ ሆነ ነው። ላይብረሪዎችን ስትገቡ ብዙዎች ለቦኖፈር ይጽፋሉ። ግን በቦኖፈር ዘመን እኮ ማን ነበር የጀርመኒ ቤተክርስቲያን አስተዳደር ብትሉ አንድ ሰው መልስ አይሰጣችሁ። ማን ነበሩ በጀርመን ውስጥ ትልልቅ የታዋቂ ቤተክርስቲያን ሰዎች ብትሉ ማንም ዛሬ አያስታውስም። ይሄን ትንሹን ሰው ግን የእግዚአብሔርን ሐሳብ የተረዳ የእግዚአብሔርን አካሄድ የተረዳ ሰው ዛሬ ሁሉ ሲያስታውሰዋል። ስሙ የተባረከ ይሁን። የቄስ ጉዲናም ታሪክ ተመሳሳይ ነው። ብዙ መንገድ አመጡ ለቄስ ጉዲና። አንዳንዶች አውሮፕላን ሁሉ አስነስተው ነው። እኔ ጀርመን ሀገር አንዱ የገጠመኝ ምንድነው አንዱ የገጠመኝ እድል ምንድነው በ2009 ከሌንሳ ጋብሬ በዛው በጉዲና ቱምሳ ፋውንዴሽን ሰራ ነበርና አንድ መልካም እድል ገጠመኝ። ያም ነገር ምንድነው ከቄስ ጉዲና ጋር አብሮ የነበሩትን ሰዎች ባሉበት ይሄ በተለያዩ በአውሮፓ ሀገር ውስጥ እየዞርኩ በቃ በየቤታቸው እየገባው እነሱን ቃል መጠየቅ እንደገናም ደግሞ ያላቸውን ዶክመንት መሰብሰብ እንዴት አይነት ድንቅና ህይወቴን የለወጠው ትልቅ ተለምዶና ኤክስፒሪየንስ እንደነበረ ልነግራቸው አልችልም። በዚያን ጊዜ ኢንተርቪው ያደረኩት ሰው ክሪስቲያን ክራውዝ የሚባል ያኔ ሃኖቨር ይኖር የነበረ ጀርመን ውስጥ እና ቤቱ ቁጭ ብዬ እስኪገርመኝ አንድ ነገር ይገርመኝ ነበር። ቄስ ጉዲና እንደሚሞት ስለገባኝ አለ እና ምንድነው የታንዛኒያውን ፕሬዝዳንት እንዲሁ ስለምንግባባ ኘሬሬ ይባላልና ለሱ ደወልኩና ተነጋገርናል። ቄስ ጉዲናን ከኢትዮጵያ ውስጥ ይዘን መውጣት አለብን የሚል ነገር። ከዚያን በኋላ በዛ ተግባባንና ወደ ታንዛኒያ ሄድኩ። ከዛ በኋላ አውሮፕላናችንን ይዘን ወደዚህ መጣናል። ከዚህ ቄስ ጉዲናን ብድግ አድርጎ ይዘው ሊሄዱ እኮ ነው። ቄስ ጉዲና ጋር መተው ናውጣ ሲሉት እሱ ጥቅስ ይጠቅስላቸዋል። ጥቅስ ነው የሚጠቅስላቸው። ምን እያለ ነው? ብኖርም በሞትም እግዚአብሔር ባስቀመጠኝ ህዝብ መሃል በመመራቸው ህዝብ መሃል ሆኜ እዚህ ሆናለሁ አለ። ስሙ የተባረከ ይሁን። አልገባውም ማለት አይደለም። ከዚህ ቦታ ማምለጥ ምናልባት ህይወቱን ማትረፍ የሚለው ነገር አልመጣለትም ማለት አይደለም። እነዚህ ጓደኞቹ የተባሉትንም ሰዎች አይወዳቸውም ደግሞ አይሰማቸውም ማለት አይደለም። ግን ከነሱ በላይ የገባው ከነሱ በላይ የተረዳው ምን ነበረ? ትልቁን የእግዚአብሔርን ሐሳብ ነበረ። ያ ዋጋ የሚያስከፍል አካሄድ ነገር ግን ቤተክርስቲያንን የሚያቆም ዋጋ የሚያስከፍል ነገር ግን ለእግዚአብሔር ክብር የሚያመጣ ዋጋ የሚያስከፍል ነገር ግን ለቤተክርስቲያን ዛሬ ላለችበት ትልቅ አካሄድ መንገድ የሚከፍት የእግዚአብሔር ትልቁ አካሄድ ስሙ የተባረከ ይሁን። አሁን እነዚህ ሰዎች የከፈሉት ዋጋ እነዚህ ሰዎች የሄዱበት አካሄድ። አሁን ፈጠን ብዬ ሁለት ሐሳቦችን ብቻ ለእናንተ ላሳያችሁ ከዛ በኋላ ጨርሳለሁ። እነዚህ ሐሳቦች ምንድናቸው እና ለኢትዮጵያ ቤተክርስቲያን ምን ሁለት እድሎች ምን ትልልቅ እድሎች አሉ የሚለው ነው። ከጊዜ አንፃር ሁለት ነገሮች ብቻ ነው ማነሳው። ለኢትዮጵያ ቤተክርስቲያናት እግዚአብሔር አሁን ባለንበት ሁለት ትልልቅ ነገሮችን አምጥቷል። የመጀመሪያው ነገር ምንድነው ብትሉ the center of Christianity የምንለው ይሄ ወንጌል በራሱ ወይም ደግሞ የወንጌል ማዕከሉ በራሱ ወደኛ መሳቡ ነው። ምን ማለት ነው ይሄ? አያችሁ እግዚአብሔር ቀደም ዶክተር ምህረት በሚያስደንቅ ሁኔታ አንድ ነገር ሲያስረዳን ነበር። የቤተክርስቲያን ታሪክን በአመታት በመከፋፈል የመጡትን ለውጦች አንዱ በቤተክርስቲያን ታሪክ ውስጥ የምንመለከተው ነገር ምንድነው? እግዚአብሔር የክርስትናን ማዕከልነትና ስናነሳ መጀመሪያ ይሄ ሚድል ኢስት የምንለው ለእስራኤላውያን የመጀመሪያውን እድል ሰጣቸው። ምን እንዲያደርጉ? ወንጌልን እንዲያስፋፉ የእግዚአብሔርን ክብር ለዓለም ሁሉ እንዲገልጹ የመጀመሪያውን እድል ሰጣቸው። ከዚህ የተነሳ ሚድል ኢስት የምንለው ይሄ የነሱ ጊዜ ነበረ። They were the center of the world or world Christianity. እነሱ ማዕከል ነበሩ። ከዛ በኋላ ደግሞ ለመቶ ዓመታት ለአውሮፓውያን ወቅቱ ተሰጠ። It was their Kairos moment. ያ ማለት ደግሞ ምን ማለት ነው? ለነሱ ወንጌል መስፋፋት ሆነ። እስከ ቅርብ ጊዜ ድረስ እስከ 19ኛው ክፍለ ዘመን ድረስ እነሱ የወንጌል ማዕከል ነበሩ። ትልልቅ ቤተክርስቲያኖች ተሰሩ።
ከዚህ የተነሳ እነሱ ደግሞ ወደ ያንዳንዳችን ወንጌልን ይዘው መጡ። እነዚህ ጀርመናውያን እነዚህ ስዊድኖች የእግዚአብሔርን ጊዜ ስለተረዱ ወንጌልን ወደኛ ይዘው መጡ። በወቅቱ የቤተ ክርስቲያን ታሪክን ስታጠኑ አንዱ በጣም የሚያስደንቃችሁ አሁን እንኳን በአውሮፕላን ወደ ካንድ ጫፍ ወደ አንድ ጫፍ ለመሄድ ዘና ብላችሁ ተኝታችሁ ትመላለሳላችሁ። እነዚህ ሰዎች ግን ዋጋ ከፈሉ። ለምሳሌ ያክል ወደ ኢትዮጵያ ወንጌልን ለማድረስ የመጡ ሰዎች 10 ምናምን ሰዎች ከስዊድን ከኖርዌይ የተነሱ ሰዎችን ታስታውሳላችሁ። ከነዚህ ሰዎች 2-3ቱ እዚህ ይደርሳል። ሌሎቹ ግን መንገድ ላይ ያልቃሉ፣ ይሞታሉ። ምክንያቱም በተለያዩ በሽታዎች ህይወታቸው ያልፋል። ይሄ ኢትዮጵያ የወንጌላውያን ጅማሮ ታሪክ ነው። በአፍሪካ ሀገር ውስጥ የታንዛኒያን ክርስትና፣ የደቡብ አፍሪካን ክርስትና፣ የላይቤሪያን ክርስትና ሁሉ ስታጠኑ ስትመለከቱ ምንድነው መንገድ ጀምረው ወንጌል ለማያውቁት ሰዎች ትልቁን የእግዚአብሔር ሐሳብ ስለገባቸው የእግዚአብሔር ካይሮስ ሞመንት ስለመጣላቸው ከመንደራቸው ወጥተው ምንም ሳይኖራቸው ትልቁን የእግዚአብሔርን ሐሳብ ይዘው መንገድ ይጀምራሉ። እድለኞች እኛ ጋር ደረሱ። እድለኞች ወንጌልን ሰበኩ። እስከ 19ኛው ክፍለ ዘመን እስከ በጣም ቅርብ ጊዜ ድረስ እነሱ የወንጌል ማዕከል ነበሩ። የነሱ ጊዜ ደግሞ አሁን አለፈ። አሁን የኛ ጊዜ ነው። አሁን የኛ ጊዜ መሆኑን በተወሰነ መልክ ላስረዳችሁ። በ1910 በአውሮፓውያን አቆጣጠር ማለት ነው 1910 በጣም የሚያስገርማቸው ነገር ያን ጊዜ እነዚህ አውሮፓውያን የሚባሉ ሰዎች ሁሉ በአንድ ላይ መጥተው የኤድንብራ ካውንስል የምንለው ነገር እኮ ነው። እና ኤድንብራ ካውንስል እነዚህ አውሮፓውያን በአንድ ላይ መጥተው አንድ ነገር መነጋገር ጀመሩ። አንድ ነገር ሐሳባቸውን ያስጨንቅ ነበር። ያ ነገር ምንድነው? አፍሪካን ሲመለከቱ ክርስቲያኖች 2% አይሆኑ፣ በጣም ትንሽ ናቸው ቁጥራቸው ክርስቲያን የሚባሉት። ይሄ በአንድ በኩል ይሄ ምንድነው የሰሜኑን አካባቢ ስትመለከቱ ይሄ the Maghreb states የምንለው ሙስሊሙ ማህበረሰብ ያንን እንዳለ ወርሶታል። the Maghreb states እንደነ ሞሮኮ፣ ቱኒዚያ የምንላቸው ማለት ነው፣ ግብጽና ያንን ሁሉ። ወደ ታች ያለውን ደግሞ ስትመለከቱ the African traditional religion ይሄ የባህል እምነት ያንን የቀረውን የአፍሪካ ክፍል እንዳለ ወስዶ ክርስቲያኑ ቁጥሩ በጣም ጥቂት ነበር። ኤዥያንም ደግሞ ሲመለከቱ እንደዚሁ ቁጥራቸው የክርስቲያኑ ቁጥር 3% የማይሆኑ። ያ ማለት ከ95% ክርስቲያን በላይ ክርስቲያኖች አውሮፓውያን ወይም ደግሞ አሜሪካውያን ነበሩ። 2010 ላይ ግን ከ100 ዓመት በኋላ ነገር ተገላቢጦሽ ሆነ። በአብዛኛው ክርስቲያን ያለው አፍሪካ ውስጥ ነው፣ ኤዥያ ውስጥ ነው፣ ላቲን አሜሪካ ውስጥ ነው። ይሄንን ፊገር እስኪ ተመልከቱ። እዚህ ላይ ስትመለከቱ 1910 ተመልከቱ። በአብዛኛው ክርስቲያን የነበሩ ሰዎች በአውሮፓ በሰሜን አሜሪካ ይኖሩ የነበሩ ክርስቲያኖች ናቸው። 2020 ላይ ወደ 66% የሚሆኑ ክርስቲያኖች ወደዚህ ሆኑ። አሁን ደግሞ እንደውም ከ70% በላይ የሚሆኑ ክርስቲያኖች በአፍሪካ፣ ኤዥያ እና ላቲን አሜሪካ የሚኖሩ ናቸው። ክርስትና በአሜሪካ ሀገር፣ ክርስትና በአውሮፓ ሀገር አሁን ታሪክ እየሆነ የመጣበት ጊዜ ነው። እኔም አገለግላቸው እዛ የነጮች ቤተክርስቲያንም ስትመለከቱ በጣም ያሳዝናቸዋል። በጣም ያሳዝናቸዋል። ቤተክርስቲያኖች ባዶ ናቸው። አንዱ በጣም ልቤን የሚሰብረው ነገር ምንድነው? ቤተክርስቲያንን መዝጋት። ወገኖቼ ደግሞ ለዛ ስርዓት አላቸውና እኔን ይጋብዙኛል አንዳንድ ጊዜ ቤተክርስቲያን የመዝጋት ስርዓት አለና ናና ተካፈል ይላሉ። እግዚአብሔር ይገስጻቸው ብዬ መልሳለሁ። ከቤተ ክርስቲያን ስርዓት ውስጥ በጣም የምጠላው ስርዓት ምንድነው ብትሉ ቤተክርስቲያን የመዝጋት ስርዓት። አንዳቸውም ጋር ተካፍዬ አላውቅም። እኔ ኢትዮጵያዊ ክርስቲያን ነኝ፣ እኔ ነገር አይገባኝም እላቸዋለሁ። እና ግን ምንም አማራጭ የላቸውም። አሁን ወደዚህ ከመምጣቴ በፊት 3 ቤተክርስቲያኖች ተዘግተው 3ቱም ቦታ ቤተክርስቲያን የመዝጋት ስርዓት እየተካሄደ ከ3 የተለያዩ ቦታዎች ያውጠር ይጠር ደርሶኝ ነው እግዚአብሔር ይገስጻቸው ብዬ ወደዚህ የመጣሁት። ያ የአውሮፓውያንና የአሜሪካውያን ታሪክ ነው። ቤተክርስቲያን እየሞተች፣ ቤተክርስቲያን እየተዘጋች፣ አንዳንድ ቤተክርስቲያኖች ለመስጊድነት እየተሸጡ ሱፐርማርኬት እየሆኑ ያሉበት ወቅት ነው ያለው። ቤተክርስቲያን እየሞተች ግን እዚህ ደግሞ
ቤተክርስቲያን እያደገች ያለችበት ወቅት ነው። ስለዚህ ነገር ለምንድነው እየተናገርኩ ያለሁት? ይሄ ከገባችሁ እንደ አገልጋይ ከገባችሁ እንደ መሪዎች ከገባችሁ የናንተ ካይሮስ ሞመንት ነው። ያን ጊዜ ሕይወታቸውን ሰውተው ወደ እናንተ ወንጌል አመጡ። አሁን ደግሞ እናንተ እነሱን ወንጌል ለመድረስ የናንተ ጊዜ ነው። ወገኖቼ ቢገባን እውነት ቤተክርስቲያንን እየመራን ከሆነ የእግዚአብሔር ካይሮስ ሞመንት ከገባን ራእያችን ሁሉ ያ ነው የሚሆነው። እኛ እንደርሳለን። ለነዚህ ሰዎች የምንጸልይበት፣ ለነዚህ ሰዎች የምናነባበት፣ ለነዚህ ሰዎች ኢንቴንሽናሊ በደንብ አቅደን እንደ መሪዎች ሚስዮናውያንን ወደ እነሱ የምንልክበት መሆን አለበት። ይሁንና ግን ወደ አሜሪካ መሄድ ለኛ እንደ ትልቅ ነገር ሆኗል። አንድ ሰው ላይ ህይወቱን ለመለወጥ አሁን ደግሞ ጭራሽ $10,000 መጀመሪያ ማስያዝ አለባችሁ እየተባለም ሌላ ታምር እየሆነ እንደሆነ ሰማለሁ። እና አንድ ይሄን ነገር እኔ ባለሁበት ቤተክርስቲያን እናገራለሁ እና እግዚአብሔር ለሚስዮናዊነት ነው እዚህ ያመጣችሁ ብዬ ደጋግሜ እናገራለሁና አንዲት እህት እንደዚህ አለችኝ። ቅርብ ጊዜ ነው ወደዛ የመጣችውና ምን አለችኝ? አይ እኔ ወላጆቼ እኮ በሪያርዶ ወደ አሜሪካ ሄደች ብሎ ይሸኙኝ እዚህ ደርሼ እንዳንተ ወንጌል እንድሰብክ ሳይሆን እና ህይወታቸው እንድቀይር ነው አለችኝ። እና በዛ ላይ እንደ ቀልድ ነው እየተናገረች ያለ የነበረችውና በርግጥም ቀልድም ቢሆን ውስጡን የብዙዎች ነው ወደ አሜሪካ ሀገር የሚመጡ ክርስቲያኖች አስተሳሰብ ነው። እዛ ሄጄ ህይወቴ ለውጣለሁ፣ እዛ ሄጄ ሰው ሆናለሁ የሚል ነገር ግን ወገኖች እናንተ በማስተማር የሰዎችን ሐሳብ መቀየር የምትችሉት በምንድን ነው? አካሄዳችን የትም እንኖር ሚስዮናዊ እንድንሆን እና ወንዶችና ሴቶች ሚስዮናውያን እንዲፈጠሩ። ከዚህ አንፃር አንድ ጀስት ምሳሌ ልስጣችሁ እና the Philippines አንድ ነገር ያደርጋሉ እና እነሱ የሚያደርጉት አንዱ ነገር ምንድነው? ይሄ የሴቶች አሉ አይደለም ወደ አረብ ሀገር ሄዶ ስራ የሚሰሩ ከዚህም ብዙ ሴቶች ወደዛ እንደሚሰደዱ አውቃለሁ። እና ፊሊፒኖች ትልቅ ነገር ታምር እየሰሩ ያሉት ምንድነው ካላችሁ እነዚህ ከነሱ ወደ አረብ ሀገር የሚሰደዱ ሴቶች ለምንም ሄዶ ስራ ይስሩ የሚያደርጓቸው ነገር ምንድነው? አንደኛ ሙያ ያስተምሯቸዋል ጥሩ ሰራተኞች እንዲሆኑ፣ ሁለተኛ ነገር ደግሞ ጥሩ ሚስዮናውያን እንዲሆኑ። ወደዛ ሀገር ሄጃለሁ ደግሞ አናግራቸዋለሁ። እነዚህ ለምንድነው እንደዛ የምታደርጉ ስላቸው ምናልባት ከ1000 ሰው አሰልጥነን እነዛ ሴቶች 100 ሚስዮናውያን ካገኘን እግዚአብሔር ታምር ይሰራል ብለን ነው አሉ። ግን እነግራቸዋለሁ በሚድል ኢስት ውስጥ በሳውዲ አረቢያ ነው ሳውዲ አረቢያ ከ3 ዓመት በፊት መሰለኝ ያን ጊዜ ሲሄድ እኮ መጽሐፍ ቅዱስ ይዘህ እዛ ሀገር መሄድ አትችልም ተብዬ ነው ወደ ኋላ የተመለስኩት። በመጣሁበት አውሮፕላን ነበር የተመለስኩትና አንድ ነገር ልንገራችሁ ግን እዛው ሀገር ላይ ትልቅ ለውጥ ያመጡ ያሉት ሰዎች እነማን ናቸው ብትሉ እነዛ በየኪችኑ የሚሰሩ ሴቶች ናቸው። ትልቅ ታምር እየሰሩ ነው። ክብር ለእግዚአብሔር ይሁን። እና ይሄ ዜናዎችን እየተከታተላችሁ ከሆነ ቤተክርስቲያን እንዴት እየተተከለች እንደሆነ በቤይሩት በሳውዲ አረቢያ እና በተለያዩ ሀገሮች ማናቸው እነዚህ ነው ድብልቅልቅ እያደረጉ ያሉ ሚስዮናውያን ብትሉ እነዛው ከፊሊፒን ሀገር ተንቀው የወጡ ነገር ግን ለሚስዮናዊነት የሰለጠኑ ሴቶች እዛው ሄደው ታምር እየሰሩ ነውና እግዚአብሔር ትልቅ ነገርን አዘጋጀ። እናንተስ ደግሞ የት ናችሁ የሚለውን ጥያቄ በዚሁ ማንሳት ፈልጋለሁ። እንግዲህ እዚህ ላይ ስትመለከቱ የተለያዩ ነገሮችን ማየት ይችላልላችሁና የክርስትና እድገት ምን ያህል እየተለወጠ እንዳለ እንደገና ደግሞ ምን ያህል እኛ አሁን ባለው የክርስቲያን ሴንተር እንደሆንን እንደገናም ደግሞ የዓለምን አቀፍን የክርስቲያኖች ቁጥር ብዛት ስትመለከቱ አሁን እዚህ ላይ ተመልከቱ። አፍሪካ የዓለም የክርስቲያን ሴንተር ናት ብለው አውሮፓውያን እንኳን ማወጅ ጀምረዋል። አሁን አሜሪካውያን ያንን ያውጃሉ። ምሁራን ስለዛ ነው የሚጽፉት። ብዙ መጽሐፍ ማየት ይችላልላችሁና አሁን ይሄ ለምሳሌ እንዳንድ ምሳሌ ነው እዚህ ላይ ያስቀመጥኩት የፊሊፕ ጃንኪንስ the next Christendom ብሎ የጻፈው ምንድነው? አሁን ማዕከሉ ተለውጧል። አውሮፓውያን እኮ ነው የሚለው ነው። አሁን ይሄ የካሊፎርኒያ የሚገኝ አንድ ትልቅ ፕሮፌሰር ነውና ለአሜሪካ ያሉ ክርስቲያኖች ለአውሮፓውያን ምን ይላል? አሁን የክርስትና ማዕከሉ ወደ አፍሪካ ሄዷል። ከዚህ የተነሳ ምን ይሁን? እነሱን አዳምጧቸው ነው። ክብር ለስሙ ይሁን። ስለዚህ እግዚአብሔር ለኛ
የካይሮስ ጊዜን ሰጥቶናል ማለት ነው። ምክንያቱም በአብዛኛው ክርስቲያን በዚህ ስለሚገኝ እንድምታ ምንድን ነው? አሁን ያነሳውላችሁ ነው። የተልእኮ ማዕከል ወደኛ ተለውጧልና እናንተ ሚስዮናውያን ናችሁ፣ ሚስዮናውያንን መላክ ጀምሩ ነው አንደኛው። ቅድም እዚህ ላይ ተናግሬያለሁ። ሁለተኛው ነገር ደግሞ አሁን ደግሞ ከሌሎች የሀገር በቀል ምንድነው የሀገር በቀል ስነ መለኮትን ቄስ ጉዲና ይናገሩት እንደነበረው ያንን ለማድረግ የስነ መለኮት የትምህርቶቻችንን ሀገራዊ ለማድረግ አሁን መልካም እድል ተሰጥቶናል። ያም ነገር ምንድነው? ሌላ ዓለም ያሉ ሰዎች ሁሉ ጆሮቻቸው ወደኛ ናቸው። እኛም ማዳመጥ ይፈልጋሉ። ምክንያቱም የነሱ የስነ መለኮት ትምህርት ቤተክርስቲያናቸውን እየገደለ ወይም ደግሞ ምንም ነገር ሊረዳቸው አልቻለም። ከዚህ የተነሳ አይኖቻቸውም ጆሮቻቸውም ወደ እናንተው ናቸው። እናንተ ግን ምን ያህል ነክታችኋል ነው ጥያቄው። በእንግሊዝ ሀገር ይኖር የነበረ አንድ የስነ መለኮት ምሁር አንድሩ ዎልስ የሚባል ነው። ይሄ አሁን በእርግጥ በህይወት የለም። የዛሬ 2 ዓመት አካባቢ ነው ያረፈው። እሱ ያነሳው ነገር ምንድነው? ከዚህ በኋላ ስለ ቤተ ክርስቲያን የስነ መለኮት ትምህርት ምን ሊመስል እንደሚችል ማወቅ ከፈለጋችሁ ምን አድርጉ ይላል። በአፍሪካና በኤዥያ እና በላቲን አሜሪካ የቤተ ክርስቲያን ማዕከል የሆኑትን እነዚህ ግሎባል ሳውዝ ላይ የሚኖሩትን አይናችሁ ወደ እነሱ ይሁን። ከዚህ በኋላ ከአፍሪካ የሚነሳ የስነ መለኮት ትምህርት ዓለም የሚሆን ይሆናል ብሎ የተናገረው ትምህርት ነው፣ ንግግር ነው። እንዲሁም ደግሞ እኛ በማህበራዊና በፖለቲካ ህይወት ውስጥ ብዙ ተጽዕኖ መፍጠር እንድንችል ሌላ አጋጣሚ ይፈጥራል ማለት ነው። ያንንም ደግሞ መረዳት ጥሩ ይሆናል። እና መጨረሻ ላይ ማንሳት የምፈልገው ስለ ተግዳሮቶች ነው። እና ሌሎቹን ከጊዜ አንፃር ጽሁፍ ላይ የሚቀርብላችሁ የጽሁፍ ሰነዶች ላይ በማንበብ ብዙ ማየት ትችላላችሁ። እና ስለ ተግዳሮቶቹ ብቻ ጥቂት አንስቼ መጨረሻ ላይ በዛው ላጠናቀቅ ፈልጋለሁ። እንደ ተግዳሮት አሁን ይሄ ስለ ካይሮስ ሞመንት ስናነሳ ተግዳሮት የሚሆንብን ትልቁ ነገር ምንድነው ብላችሁ ብትጠይቁ አንዱ ይሄ የአመራር ልማት የሊደርሺፕ ችግር ነው። እና በጣም እንደ ኢትዮጵያ ቤተክርስቲያን ማሰብ የሚገባን እና ይሄ ከመንደር ውስጥ ወጥተው ትልቅ ነገር ማሰብ የሚችሉ ለቤተክርስቲያን ትልቅ የሚጠቅም ነገር የሚያመጡ የእግዚአብሔርን ነገር የሚያዩ ከሰዋዊውና ከስጋዊው ነገር ወጥተው ትልቁን የእግዚአብሔርን ነገር የሚያዩ ሰዎች መፍጠር የሚለው ነገር ነው። ሁለተኛው ደግሞ አንዱ እንደ ተግዳሮት መልሰን የምናነሳው የስነ መለኮት ትምህርቶቻችን ናቸው። አሁንም በሌላው ዓለም የተቃኙ የስነ መለኮት ትምህርቶች በጣም ተግባራዊ ሲሆኑ እንመለከታለን። ጠቃሚ ናቸው፣ መልካም ናቸው፣ ብዙዎቹ ጥሩ ነገሮች ናቸው። ነገር ግን የኛንም ደግሞ የስነ መለኮት ትምህርት ሀገራዊ የሆነ ኢትዮጵያዊ የሆነ የኛን አውድ የጠበቀ ትምህርት ካልሆነ ለቤተ ክርስቲያናችን የሚጠቅም ነገር ወደ ቤተ ክርስቲያን ማምጣት አንችልም። ስለዚህ የቤተ ክርስቲያን መሪዎች እንደገናም ደግሞ የስነ መለኮት ምሁራን ያንንም ልታስቡበት ይገባል ብዬ በዚሁ ማጠቃለል ፈልጋለሁ። እግዚአብሔር ይባርካችሁ።